እገሌ ሼኽ ሙሐዲስ ነው፣ እገሌ ደግሞ ሐፊዝ ወይም ሙጅተሂድ፣ ሙደቂቅና ወዘተ ተብሎ በማዕረግ ሲጠራ ሰምተው ያውቃሉ? ትርጓሜያቸውና የእውቀት ደረጃቸውስ እንዲሁም አንደኛው ከሌላው በምን ይለያል ብለውስ ጠይቀው ያውቃሉ? እነዚህንና የሌሎች ተጨማሪ ማዕረጎችን ምንነት፣ ትርጉምና ደረጃን በዝርዝር እንመለከታለን። እስከ መጨረሻው አብረውን ይሁኑ። በኢስላማዊ ትውፊት ውስጥ ምሁራን በሐዲስና በፊቅህ ጥልቅ ዕውቀታቸውንና የሊቃውንትነት ደረጃቸውን የሚያንጸባርቁ ልዩ ማዕረጎች ተሰጥቷቸዋል። እያንዳንዱ ደረጃ የራሱን ክብር፣ ኃላፊነትና ጥልቅ ግንዛቤን ይሸከማል። የእነዚህን ክቡር ደረጃዎችን ዝርዝር ከትንሽ ወደ ትልቁ እንደሚከተለው አስቀምጠነዋል። አልሙስኒድ ሐዲስን ከነሙሉ ሰንሰለቱ ወይም ኢስናድ ወደ ነቢዩ ሰለላሁ ዐለይሂ ወሰለም እስኪደርስ ያሉ ዘገባዎችን ስለ ኢስናድ በጥልቅ ተረዳም አልተረዳ በሙሉ በመጥቀስ የሚተርክ ማለት ነው። ለምሳሌ እገሌ እንዲህ ሲል ነገረን፣ እርሱ ደግሞ ከእገሌ እያለ እስከ ነቢዩ ሰለላሁ ዐለይሂ ወሰለም ድረስ የሚገልጽ ዓሊም ሙስኒድ ይባላል። አልሙሐዲስ የአንድ ሐዲስን ሰንሰለቶችን፣ ዘጋቢዎችን እና የዘጋቢዎችን ማንነት እንዲሁም የአዘጋገብ መንገዶችን፣ ድብቅና ግልጽ ጉድለቶችን እና የትችት ስህተት ከሆነ ውድቅ የማድረግ እና የማረጋገጫ መርሆችን ጀርህና ተዕዲል አውቆ ሐዲስን መተረክ የሚችል ሙሐዲስ ይባላል። ሙሐዲስ ሐዲሶችን መተረክ ብቻም ሳይሆን ሐዲሱን ተረድቶና ተንትኖ ትክክለኛ የሆነውን ከደካሞቹ ወይም ضعيፎች ስለሚለይ ከሙስኒዶች የላቀ ማዕረግ አለው። አልሐፊዝ ማለት እጅግ በጣም ብዙ ሐዲሶችን በጽሑፍ በሽምደዳም ሆነ በሰንሰለት ዕውቀት የተካነና የእያንዳንዳቸውን ዘጋቢዎች ማንነት፣ ታማኝ ሰው ነው አይደለም፣ ይዋሻል አይዋሽም የሚሉትን በዝርዝር ሸምድዶ የሚያውቅና አስተማማኝነታቸውን እንዲሁም የእያንዳንዱን ዘገባ ግልጽና ድብቅ ጉድለቶችን አበጥሮ የሚያውቅ ሰው ነው። ከፊል ዑለሞች ደግሞ የሐፊዝን መገለጫ ሲገልጹ ሐፊዝ ማለት ቢያንስ 100,000 እና ከዚያ በላይ ሐዲሶችን ከነሰንሰለታቸው፣ ጽሑፋቸው እና ጉድለት አላቸው የላቸውም የሚለውን ሁሉ የሸመደደ ነው ይላሉ። እንዲሁም ከሐፊዝ ደረጃ ቀጥሎ አልሐኪም የሚለው ደረጃ አለ ሲሉም ያካትታሉ። አልሐኪም በእነዚህ ከፊል ዑለሞች ትንታኔ መሰረት ደግሞ አልሐኪም ቀደም ሲል ከጠቀስናቸው ማዕረጎች በተጨማሪ በሐዲስ እና ከሐዲስ ጋር ተያያዥ ሳይንሳዊም ሆኑ ዲናዊ መልእክቶቹን በማወቅ ረገድ ከፍተኛ ደረጃ ላይ የደረሰ እንዲሁም ስለ ሐዲሶቹ ሰንሰለቶቻቸውና ጉድለቶቻቸው እጅግ ጥቂት እንጂ ምንም የማይሰወረበትና ትክክለኛ ደካማ እና ጉድለት ያለበትን ዘገባ በትክክል ያወቀ ነው። እንደ ምሳሌም አልሐኪም አነይሳቡሪ የአልሙስተድረክ ደራሲን ይጠቅሳሉ። ሙጅተሂድ ሙቀሊድ ወይም ከፊል ተመራማሪ ቀደም ሲል ከተዘረዘሩት ማዕረጎች በተጨማሪ ከቁርአንና ሐዲስ ተንተርሶ ምርምር ያደረገና አንድን ብይን የማጽደቅ ክህሎት ያለው ማለት ሲሆን የኢጅቲሃድ ወይም ምርምር ሙሉ ነፃነት ግን የለውም። ይህም ማለት አብዛኞቹ ብይኖቹ ከሱ በላይ ከሆነውና ቀጥሎ በምንጠቅሰው ሙጅተሂድ ወይም ሙጅተሂድ ሙጥለቅ ፈትዋዎች ስር ይሆናል። ከዚያ ሙጅተሂድ ፈትዋዎች ሳይወጣ ኢጅቲሃድ ያደርጋል ማለት ነው። ይህ ማዕረግ አንዳንዴ ሙጅተሂድ አልመዝሀብ ተብሎም ሊጠራ ይችላል። ሙጅተሂድ ሙጥለቅ ወይም ልዩ የሆነ ተመራማሪ እስካሁን ከጠቀስናቸው ማዕረጎች ሁሉ ከፍ ያለው ሲሆን ከቁርአን፣ ከሱና፣ ከስምምነት ወይም ኢጅማዕ እና ከውስጣዊ መልእክት ወይም ቅያስ ተንተርሶ በቀጥታ ውሳኔዎችን ወይም ፈትዋዎችን ማግኘትና መስጠት የሚችል በየትኛውም ምሁር ወይም ሙጅተሂድ ስር ሳይሆንና ሳይከተል ሙሉ ኢጅቲሃድ የማድረግ ደረጃ ላይ የደረሰ ማለት ነው። የዚህም ቅርቡ ምሳሌ አራቱ ታላላቅ ኢማሞች አቡ ሐኒፋ፣ ማሊክ፣ ሻፊዒ እና ኢማሙ አሕመድ ዋነኞቹ ናቸው። በአንዳንድ ኩቱቦች ላይ ሌላ የሚጨምሯቸውና እዚህ ያልጠቀስናቸው የተወሰኑ ማዕረጎች እንዲሁም እዚህ የጠቀስናቸው የማዕረግ ትንታኔዎችን ሰፋ ባለ መልኩ ተጽፈው ይገኛሉ። ይበልጥ ማንበብ የሚሻ ኪታቦቹን ቢያገላብጥ ይበልጥ ተጠቃሚ ይሆናል። እነዚህ የጠቀስናቸው ስያሜዎች ከማዕረግነት በላይ ናቸው። በእስልምና ውስጥ ያለውን ታላቅ የእውቀት ትሩፋት፣ ጥልቀት እና ለእምነቱ መደረግ ያለበትን
የታማኝነት ጥግን የሚያሳዩ እንዲሁም ቀደምት ዑለማዎች የነቢዩን ሰለላሁ ዐለይሂ ወሰለም ቃል ጥበብ እና ይዘውት የመጡት ሪሳላቸው ወይም መልእክታቸውን እንደ አመጣጡ ጠብቆ ለቀጣዩ ትውልድ በታማኝነት ለማሻገር ዕድሜያቸውን፣ ጉልበት፣ ገንዘባቸውንና ሕይወታቸውን ሳይሰስቱ የሰጡ ጀግና ትውልዶች እንደነበሩም ያሳያሉ። አላህ ይህ ውቡ እስልምና ዘመናትን ተሻግሮ እኛ ዘንድ እንዲደርስ ሁሉ ነገራቸውን መስዋዕት ያደረጉልንን ወንዱም ሆነ ሴቱ ዑለሞቻችንን በጀነት ዓለም ሰፊውን ደስታ ይለግሳቸው። ሰላም።